ይሄንን ምንድነው የምታደርጉት? ወደ ላይ ትሄዱና ትጠይቃላችሁ ማለት በሲኖዶሱ የተወገዘው ገድለ ዮሐንስ ችግር ያለበት ነው፣ መወገዙ መልካም ነው። ነገር ግን ታትሞ አልወጣም። ታትሞ ያልወጣውን ነው ያወገዙ። ገድሉ የሚገኘው በተወሰኑ ቦታዎች ብቻ ይሄ ገድል ያለው ማለት ለህትመት አልወጣም፣ ለምናምን አልሆነም። ነገር ግን ገድሉ ያለው የተወሰነ ቦታ ብቻ ነው። ህትመት ላይ ያልዋለ ስለሆነ ስላልታተመ ከምዕመናን እጅ ያልገባ የገድል መጽሐፍ ነው። ነገር ግን በሊቀ ጉባኤ ታረቀኝ ብርሃኑ ተተርጉሞ በመላከ ብርሃናት መኮንን አንበርብር ስጋቴ በ1996 ዓመተ ምህረት የታተመው የቅዱስ ዮሐንስ ገድል ምስሉን በመጠቀም እንደተወገዘ አድርገው አቀረቡ። እንደተወገዘ አድርገው አቀረቡት ማለት ነው። የተወገዘው ገድል ሁለት ገዳማት ላይ ነው የሚገኘው። ልብ ብላችሁ ስሙ። የተወገዘው ገድል የሚገኘው ስንት ገዳማት ላይ ነው? ሁለት ገዳማት ላይ። ገዳማቶቹ የት ናቸው? አጋግና ዮሐንስ ገዳምና መንቆረር ማርያም ላይ ይገኛሉ። ሁለቱም ገዳማቶች በቅባቶች ቁጥጥር ስር የሚገኙ ጎጃም ውስጥ ያሉ ገዳማት። ገድሉ የሚገኘው ተገኘ የተባለው በብራና ተጻፈ የተባለው በአጋግና ዮሐንስ ገዳምና በመንቆረር ማርያም ውስጥ ነው የተገኘው። በሁለቱ ገዳም ውስጥ ያሉት ደግሞ ኦርቶዶክሳውያን ናቸው አይደሉም? ተዋህዶ ናቸው አይደሉም? ምኖች ናቸው? ቅባቶች። ሴሉ እንዴት እንዳደገ ፓትርያርክ የመረጡ ምክትል የመረጡ ሲኖዶስ ያቋቋሙ ጎጃም ውስጥ ያሉ ለኢትዮጵያ ስጋት እንደ ለኦርቶዶክስ ስጋት ዋነኛው ምንጭ መነሻው እንደሆነ የሚገኘው እዚህ ጎጃም ውስጥ ያለው የተደበቀ የኢትዮጵያን ቤተክርስቲያን ኢትዮጵያን ሊያፈርስ የሚችል ኃይል ያለው ዛሬ ለምን እንደምጮህ ይገባቸዋል። ወደፊት ይገባቸዋል። አሁን አይገባቸውም።